ሰላም ጤና ይስጥልኝ ሀገር ሰው እንደምናችሁ። ለአንዴና ለመጀመሪያ ጊዜ በሀርቦ ከተማ ላይ ሆስፒታል ተከፈተ። እሰይ እትፍትፍ ሌላ ሀገር ላይ ያፈሩትን ንብረት እንግዲህ እንዲሁም ደግሞ ሰርተው ፈክተው ያገኙትን ንብረት ሌላ ሀገር ላይ አንከፍትም፣ አገራችንን ካለችበት ደረጃ እናሳድጋለን ይበልጥ ብለው ለአንዴና ለመጀመሪያ ጊዜ ሀርቦ ከተማ ላይ ሆስፒታል ተከፈተ። ደስ ይበልህ ሀገር ሰው። ስለዚህ እንግዲህ በሕክምናችን ይረካሉ፣ ይደሰታሉ፣ ይምጡ ይጎብኙ ይላል ካርቱ ሆስፒታል። በየሀገሩ ላይ የሚያገኙትን ደሴ ሆስፒታል ላይ የሚያገኙትን ማንኛውንም ሕክምና በፈለጉት ሰዓት 24 ሰዓት ሊያገለግልህ ቆርጦ ተንስቷል። ስለዚህ የሀርቦና የአካባቢዋ ነዋሪዎች በሙሉ በፈለጋችሁ ሰዓት መታችሁ አገልግሎት ማግኘት የምችሉ መሆኑን በደስታ እየገለጽ ብትፈልጉ አልጋ 8 ቀን 9 ቀን እንዲሁም እግሩ ተቀለጠመብኝ፣ እከሌተ ጉድጓድ ገብቶ ተሰበረ፣ ወሊድ ድንገት መጣ መጣብኝ፣ አምቡላንስ ጥራልኝ፣ የለም የራሱ አምቡላንስ እየተዘጋጀ ይገኛል። አጃኢበተል ቁድራ ያለ ነው። ይምጡና ይጎብኙ፣ በስራችን ይረካሉ፣ ይደሰታሉ። ካርቱ ሆስፒታል ሁሌም ተመራጭ ነው። የአገር ሰው አይመምህ እንጂ ታመመህ ና ካርቱ ሆስፒታል ና ነው የምልህ። ትለይ ውስጥ ያሉትን ባለሙያዎችና ክላሶቹን አስጎበኛቸዋለሁ። ኸይር የአገር ሰው ኑ። አዩ ብረረ ሲባሉ ነው ሲባርክ ቆይ በቃ እስቲ ቆይ በቃ ቆይ